ሰላም ጤና ይስጥልን እንዴት ናችሁ? ጤና መኮንንና ያንቱ ፋንታው ነኝ። በዛሬው ፕሮግራማችን ስለ አይምሮ ጤና የተሳሳቱ አመለካከቶችና ሳይንሳዊ እውነታዎች እናያለን ማለት ነው። አብራችሁን ቆዩ። ቻናሉን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተከታተሉን። የጤና መረጃዎች ይደርሳችኋል። በዛሬው ፕሮግራማችን የምናየው የአይምሮ ጤና የተሳሳቱ አመለካከቶችና ሳይንሳዊ እውነታዎች እናያለን ማለት ነው። የአይምሮ ጤና ሲባል ስሜትን፣ የስነ ልቦናን፣ አስተሳሰብና ድርጊትን እና የማህበራዊ ጤንነትን ያሳያል ማለት ነው። የተሳሳቱ አመለካከቶችን ስንመለከት ስለ አይምሮ ጤና የተሳሳቱ አመለካከቶች አሉ። ስለ አይምሮ ጤና የተሳሳቱ አመለካከቶችን ስንመለከት መንስኤዎቹን በተመለከተ የተሳሳቱ ነገሮች አሉ። ስለ ታማሚዎቹ የተመለከተ የተሳሳቱ ነገሮች አሉ። ስለ መድኃኒቶቹ የተመለከተ የተሳሳቱ ነገሮች አሉ ማለት ነው። የመጀመሪያውን ስንመለከት የአይምሮ ህመም አይደለም ብለው የሚያስቡ አሉ ማለት ነው እና ነገር ግን እውነታውን ስንመለከት የአይምሮ ህመም ነው። በመጀመሪያው እንደገለጽኩላችሁ የስነ ልቦና፣ የስሜት፣ የማህበራዊና የሀሳብና ድርጊት በአእምሮ ላይ ያለውን ጉዳት ያመለክታል ማለት ነው። በመሆኑም ህመም ነው ሳይንሱ የሚለው ማለት ነው። ሁለተኛውን ስንመለከት የአእምሮ ህመም በምናሳልፋቸው በየቀኑ በሚያጋጥሙን ጭንቀት ይመጣል ብለው የሚያስቡ አሉ። እሱም የተሳሳተ አመለካከት ነው እና በእናት አስተዳደግ ይመጣል ብለውም የሚያስቡ አሉ። ሁለቱም የተሳሳቱ ነገሮች ናቸው ማለት ነው። በየቀኑ የሚያጋጥሙን ችግሮች ወይም ደግሞ ስትረስ የምንላቸው ቀን በቀን የምናሳልፈው ነገር እኛን የሚያበረቱን ወደ ተሻለ ስኬት የሚያመጡን ናቸው እንጂ መሰረታዊ የጤናን ህመም የሚያመጡ አይደሉም። እና የአይምሮ አሰራር ሲዛባ ነው የአይምሮ ህመም የሚመጣው እንጂ በየዕለቱ በምናሳልፋቸው ጭንቀት የሚመጣ አይደለም። ነገር ግን መመልከት የምንችለው ለምሳሌ በጦርነት አካባቢ ያሉት ሰዎች እንደዚህ የአይምሮ ህመም ሊያጋጥማቸው ይችላል። መወጣት ስለማይችሉ አይምሮአቸው በአግባቡ መቀበል ስለማይችል ይሄ ነገር ሊከሰት ይችላል። ግን ለማደግ የምናረጋቸውን ጥረቶች፣ ስትረሶች አይምሮ ህመምን አያመጡም። ሌላው ስለ እናት አስተዳደግን ስንመለከት እናት በምታረገው አስተዳደግ ውስጥ ማንኛውም ኮዝ ወይም ደግሞ መንስኤ የሚሆን የአይምሮ ህመም የሚያመጣ ነገር የለም። ነገር ግን ለምሳሌ የአቻ ግፊት ካላቸው ልጆቹ እያደጉ በሄዱ ቁጥር የሱስ ነገሮች ውስጥ ሊገቡ ይችላሉ። ያ የሱስ ነገር ደግሞ የአይምሮ ህመምን ሊያመጣ ይችላል እንጂ እሷ በምታሳድገው አስተዳደግ የአይምሮ ህመም አይመጣም ማለት ነው። የአይምሮ ህመም በምንበላቸው ምግብ ይመጣል ብለው የሚያስቡ አሉ። ይሄም የተሳሳተ ነገር ነው። የአይምሮ ህመም በራሳችን ላይ ያለን ድክመት ወይም ደግሞ ስንፍና ነው ብለው የሚያስቡ አሉ። ይሄም የተሳሳተ ነገር ነው። እውነት ለመነጋገር የአእምሮ ህመም ምልክቶችን አንዳንድ የቫይታሚን እጥረቶች፣ የቲያሚንና ቢ12 እጥረት ምልክቶች ከአእምሮ ህመም ጋራ ሊመሳሰል ይችላል። ግን የምግብ እጥረት ራሱ የአእምሮ ህመምን አያስከትልም። ሌላኛው የራሳችን ያለን የተሳሳተ ራሳችን ያለን ግምት የወረደ ከሆነ ወይም ደግሞ ስንፍና የሚሰማን ከሆነ የአእምሮ ህመም ራሱ እሱ ነው ብሎ የሚያስቡ ስላሉ እሱም አይደለም። ግን የአእምሮ ህመም ያላቸው ሰዎች ቀን በቀን የሚያሳልፉት ነገር መወጣት ስለማይችሉ ሰነፍ ሊሆኑ ይችላሉ። ለራሳቸውም ያለው ግምት የወረደ ሊሆን ይችላል። የአእምሮ ህመም በመንፈሳዊ ነገሮች የአእምሮ ህመም በጥንቁልና ይመጣል ብለው የሚያስቡ አሉ። ይሄም የተረጋገጠ ነገር የለም በሳይንስ።
ሊኖር ይችላል። ነገር ግን ምንም የተረጋገጠ ነገር እስከሌለ ድረስ የአእምሮ ህመም በዚህ ይመጣል የሚባል ነገር የለም። የአእምሮ ህመም በቅጣት ነው ብለው የሚያስቡም አሉ። እሱንም ስንመለከት ከፈጣሪ ጋር ያለውን ነገር ልክ እንደ መቀጣጫ የሚያስቡ አሉ። ይሄም የተሳሳተ ነገር ነው። ሁለቱም በሳይንስ ያልተረጋገጡም፣ በቅጣትም አይደለም። ሌላኛው የአእምሮ ህመም እኔን አይጎዳኝም ብሎ ማሰብ። ጥናት በሚያሳየው ከ5 ሰው ቢያንስ 1 ሰው የአእምሮ ህመም ይኖርበታል። በህይወቱ በሚያሳልፈው ነገር ውስጥ ሊያጋጥመው ይችላል። ይሄ ማለት እኔን አይነካኝም ብለን ማሰብ አንችልም ማለት ነው። እኛን ባይነካ ወይ ጓደኛችን ወይ የስራ ባልደረባችን ወይ ከቤተሰቦቻችን ወይ ከምናውቀው አንድ ሰው በጤና የአእምሮ ህመም ተቃውሶ ልናገኝ እንችላለን። ለዛ እኔን አያጠቃኝም የሚለው ነገር አስተሳሰብ የተሳሳተ አስተሳሰብ ነው ማለት ነው። ሌላኛው የአእምሮ ህመም ያለባቸው ሰዎች አጥቂ ናቸው ብሎ ማሰብ እና ደግሞ ማህበረሰብ ወይም የሂውማን ራይት ሰብአዊ መብት አይኖራቸውም፣ ሊኖራቸው አይገባም ብሎ ማሰብም የተሳሳተ ነገር ነው። ብዙዎቻቸው የአእምሮ ህመም ያለባቸው እንደውም ተጠቂ ናቸው። እናም ሰብአዊ መብት ያስፈልጋቸዋል ማለት ነው። የአእምሮ ህመም ያለባቸው ሰዎች ጥሩ ጓደኛ፣ ጥሩ ዘመድ ወይም ደግሞ ጥሩ ቤተሰብ ሊሆኑ አይችሉም ብሎ ማሰብ የተሳሳተ ግምት ነው። ምክንያቱም የአእምሮ ህመም ያለባቸውን ሰዎች በአግባቡ ከታከሙ፣ ትክክለኛ ኢፌክቲቭ የሆነ መድኃኒት ካገኙ ጥሩ ጓደኛም ሆነ ጥሩ ቤተሰብ ሊሆኑ ይችላሉ። የአእምሮ ህመም ያለባቸው ሰዎች ምንም አይነት ስኬት አይኖራቸውም ብሎ ማሰብም የተሳሳተ ነገር ነው። አሁንም ቅድም እንደተነጋገር ነው ትክክለኛ የሆነ መድኃኒት ኢፌክቲቭ የሆነ ነገር ካገኙ ቀን በቀን ያላቸውን ኑሮ የተስተካከለ ከሆነ፣ መድኃኒት በአግባቡ የሚወስዱ ከሆነ በትምህርታቸውም ሆነ በስራቸው በትዳራቸውም ቢሆን ስኬታማ ሊሆኑ ይችላሉ ማለት ነው። የአእምሮ ህመም የራስ ድክመት ነው ብሎ ማሰብ ትክክል አይደለም ማለት ነው። እና የአእምሮ ህመም ያለባቸው ራስ ወዳድ ናቸው ብሎ ማሰብም የተሳሳተ ነገር ነው። ራስ ወዳድ ሆነው ከተገኙ እንደዚህ የሆኑበት ምክንያት ኢንፌሪዮሪቲ ኮምፕሌክስ ወይም ደግሞ የበታችነት ስሜት ስለሚሰማቸው የተገኘውን ነገር ለራሳቸው ለማድረግ ስለሚፈልጉ ራስ ወዳድ መስለው ሊታዩ ይችላሉ ማለት ነው። የአእምሮ ህመም ያለበት ሰው መቼም ቢሆን ሊድን አይችልም ብሎ ማሰብም የተሳሳተ ነገር ነው። በአግባቡ ከታከሙ ሊድኑ ይችላሉ። እናም ደግሞ እንደ ሌላኛው ህመም ሌላ ህመም ለምሳሌ ሆዱን የሚያመው ሰው፣ ራሱን የሚያመው ሰው ወይ ደግሞ ካንሰር የተያዘ ሰው እንደሚታመመው አይነት ህመም ሆኖ መድኃኒት በአግባቡ ማግኘት አለበት። ጊዜው ካለፈ ሳይታከም ከቀረ በኋላ ከሆነ ቶሎ ላይድን ይችላል፣ ብዙ ኮምፕሊኬሽን ውስጥ ሊገባ ይችላል። ግን በአግባቡ ከታከመ ሊድን የሚችል ነው። የአእምሮ ህመም ብዙም ህክምና የለውም፣ ህክምናውም ደግሞ ብዙም ለውጥ አያሳይም ብለው የሚያስቡም ስላሉ ቶሎ ወደ ጤና ተቋም መውሰድ፣ ሃይማኖታዊ የሆኑ ነገሮችንም ጎን ለጎን እያደረጉ ማስኬድ የተሻለ ኢምፕሩቭመንት ለውጥ እንድናይ ያደርጋል ማለት ነው። የአእምሮ ህመም ልክ እንደ ሌሎቹ ህመም ቶሎ ታክሞ ይድናል ብሎ የማያስቡ ማህበረሰቦች አሉ። ቅድም በምናወራው አሁን በዘረዘርኳቸው ሁኔታ ውስጥ የተነጋገርነው ቶሎ መታከም ይሄንን መፍትሄ ወይም ደግሞ ጥሩ ለውጥ እንዲያሳዩ ሊያደርግ ይችላል ማለት ነው። በመሆኑም የአእምሮ ህመም የሚያሳይ ምልክት ለምሳሌ በአስተሳሰቡ ሊሆን ይችላል፣ በማህበራዊ ሁኔታው ሊሆን ይችላል፣ በድርጊቱ ሊሆን ይችላል። ትንሽ የተለየ ከማህበረሰቡ ወጣ ያለ ሰው ካገኘን ወይም ደግሞ ቤተሰብ ውስጥ ካለ ወይም ራሳችን ላይ የሚታየኝ ነገር ካለ ወደ ጤና ተቋም በመሄድ መመርመር ይቻላል። ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ።
በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ቆዩን።